ሰላም እንዴት አላችሁ ውድ አድማጮቻችን፣ ይህ የቢማክስ ስፖርት ዩቲዩብ ቻናል ነው። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እየጠየቅን በዓለም ዋንጫው ወደ ግማሽ ፍጻሜ ለማለፍ ዛሬ ሌሊት 6 ሰዓት እንግሊዝ ከኖርዌይ ጨዋታቸውን ያካሂዳሉ። በዘንድሮ ዓለም ዋንጫ ክስተት ከሆኑ ብሔራዊ ቡድኖች መካከል አንዱ የሆነው የኖርዌይ ብሔራዊ ቡድን አዝናኝና በጎሎች የታጀበ ጨዋታዎችን በማሳየት ላይ የሚገኝ ሲሆን ከሶስቱ አናብስት የእንግሊዝ ብሔራዊ ቡድን ጋር ከባድ ፉክክር እንደሚያደርጉ ይጠበቃል። በዘንድሮ ዓለም ዋንጫ በኮከብ ግብ አግቢነት ፉክክር ላይ የሚገኙትን ኤርሊንግ ብሮት ሃላንድን ከሃሪ ኬን በሚያገናኘው የዛሬው ጨዋታ ማን በማሸነፍ ቀጣዩን ዙር ይቀላቀላል የሚለው በጉጉት ይጠበቃል። የማንቸስተር ሲቲው አጥቂ ኤርሊንግ ብሮት ሃላንድ ለቡድኑ እያሳየ ያለው ምርጥ እንቅስቃሴ በየጨዋታው እያስቆጠረ የሚገኘው ወሳኝ ግቦች ለኖርዌይ ብሔራዊ ቡድን እዚህ መድረስ ከፍተኛ አስተዋጽኦ ማበርከት ችሏል። ኖርዌይ ብሔራዊ ቡድን እዚህ ደረጃ ለማድረስ ከአርቲፊሻል የሜዳዎች ግንባታ እስከ ተጫዋቾች ስልጠና አብዮት ለውጥ ማድረግ የቻሉ ሲሆን ለዚህ ወርቃማ ትውልድ ግንባታ ስኬት ከፍተኛ ሚና መጫወት ችሏል። በእንግሊዝ ብሔራዊ ቡድን በኩል የዓለም ዋንጫውን በ1966 ለመጀመሪያ ጊዜ ካነሱ በኋላ ዋንጫውን በድጋሚ አሳክተው አያውቁም። በኖርዌይ ብሔራዊ ቡድን በኩል ለመጨረሻ ጊዜ በዓለም ዋንጫው መሳተፍ የቻሉት ከ28 ዓመታት በፊት በ1998 ሲሆን ዘንድሮ እያሳዩን ከሚገኘው ውጤታማ እንቅስቃሴ አንጻር በዓለም ዋንጫው ምን ያህል ርቀት ይጓዛሉ የሚለው በጉጉት የሚጠበቅ ነው። ከኤርሊንግ ብሮት ሃላንድ በተጨማሪ ለኖርዌይ ብሔራዊ ቡድን አምበሉ ማርቲን ኦዴጋርድ የቡድኑን የማጥቃትና መከላከል ሚዛን በመጠበቅ ምርጥ ብቃቱን በማሳየት ላይ ይገኛል። የ58 ዓመቱ የኖርዌይ ብሔራዊ ቡድን አሰልጣኝ ስታይሊ ሶልባከን ከ2020 ጀምሮ ብሔራዊ ቡድኑን በመረከብ ላለፉት 6 ዓመታት ጥሩ የቡድን ግንባታና ውጤታማ የጨዋታ እንቅስቃሴ በመምራት ከፍተኛ አስተዋጽኦ በማበርከት ላይ ይገኛል። ሁለቱ ብሔራዊ ቡድኖች ካደረጓቸው ያለፉት 12 ጨዋታዎች የእንግሊዝ ብሔራዊ ቡድን 7ቱን በማሸነፍ የበላይነት ሲኖረው የኖርዌይ ብሔራዊ ቡድን 2 ጨዋታዎችን ማሸነፍ ችሏል። ቀሪ 3 ጨዋታዎች በአቻ ውጤት አጠናቀዋል። የኖርዌይ ብሔራዊ ቡድን በዘንድሮ ዓለም ዋንጫ እንደ ብራዚል፣ ኮት ዲቮር፣ ሴኔጋል እና ኢራቅ ያሉ ቡድኖችን በምድብና በጥሎ ማለፍ ጨዋታዎች ማሸነፍ የቻለ ሲሆን በአጠቃላይ በ5 ጨዋታዎች 12 ግቦችን ማስቆጠር ችሏል። የእንግሊዝ ብሔራዊ ቡድን በዘንድሮ ዓለም ዋንጫ ምንም ሽንፈት ያልገጠመው ሲሆን ከ5 ጨዋታዎች 4ቱን በማሸነፍ በአንድ ጨዋታ ብቻ ከጋና ብሔራዊ ቡድን ጋር ባዶ ለባዶ በሆነ አቻ ውጤት መለየት ችሏል። ኦፕታ የዛሬውን ጨዋታ 49.5% የአሸናፊነት ግምት ለእንግሊዝ ብሔራዊ ቡድን የሰጠ ሲሆን ኖርዌይ ብሔራዊ ቡድን 25.8% የማሸነፍ ግምትን አግኝቷል። በሌላ ተጠባቂ የዓለም ዋንጫ ሩብ ፍጻሜ ጨዋታ ሌሊት 10 ሰዓት የአርጀንቲና ብሔራዊ ቡድን ከስዊዘርላንድ ያገናኛል። አርጀንቲና ከኬፕ ቨርድ እና ከግብጽ ብሔራዊ ቡድኖች ጋር ካደረጓቸው እጅግ ፈታኝ የጥሎ ማለፍ ጨዋታዎች በኋላ ሌላውን ጠንካራ ቡድን ስዊዘርላንድን በሩብ ፍጻሜው ይገጥማሉ። የአርጀንቲና ብሔራዊ ቡድን በዘንድሮ ዓለም ዋንጫ የማሸነፍ ግምትን ካገኙ ብሔራዊ ቡድኖች መካከል አንዱ ሲሆን ነገር ግን በተወሰኑ የጥሎ ማለፍ ጨዋታዎች ላይ ያሳዩት የጨዋታ እንቅስቃሴ ክፍተት በቡድኑ ላይ ጥያቄ ማስነሳት ችሏል። በተለይ ከግብጽ ብሔራዊ ቡድን ጋር በተደረገው ጨዋታ ከውድድሩ ለመሰናበት ጫፍ ላይ ደርሰው የነበረ ሲሆን በቀጣይ ይህንን ክፍተት በማረም ውጤታማ ጉዟቸውን ማስቀጠል ይችላሉ ወይ የሚለው በጉጉት ይጠበቃል። የስዊዘርላንድ ብሔራዊ ቡድን አሰልጣኝ ሙራት ያኪን ከጨዋታው በፊት በሰጠው አስተያየት የዓለም ዋንጫው አሸናፊውን ሀገር እንገጥማለን። ይህ የተለየ አጋጣሚ ነው። በተመሳሳይ የአርጀንቲና ብሔራዊ ቡድን ፍጹም የማይሸነፍ ቡድን እንዳልሆነ እናውቃለን። ከታክቲካል እይታ አንጻር ጥሩ ጨዋታ እንደሚሆን እንጠብቃለን በማለት ሀሳቡን ሰጥቷል። በአርጀንቲና ብሔራዊ ቡድን በኩል የ39 ዓመቱ ሊዮን አንድሬስ ሜሲ በተከታታይ ሁለተኛ ዓለም ዋንጫውን ለማሳካት ጠንካራ ጉዞን በማድረግ ላይ የሚገኝ ሲሆን እስካሁን በተደረጉ 5 ጨዋታዎች 8 ጎሎችን በማስቆጠር የወርቅ ጫማውን ለማንሳት ከፍተኛ ፉክክር በማድረግ ላይ ይገኛል። የሁለቱ ብሔራዊ ቡድኖች የእርስ በርስ ግንኙነት ስንመለከት ካደረጓቸው 12 ጨዋታዎች 10ሩን በማሸነፍ የአርጀንቲና ብሔራዊ ቡድን የበላይነት ሲኖረው 2 ጨዋታ በአቻ ውጤት መለየት ችለዋል። በዛሬው ጨዋታ በአርጀንቲና ብሔራዊ ቡድን በኩል የተገለጸ የተጫዋች ጉዳት የሌለ ሲሆን በስዊዘርላንድ በኩል ወሳኝ ተጫዋቾቻቸው ማንዛቢ እንዲሁም ጃኩዌዜ በጉዳት ምክንያት ከዛሬው ጨዋታ ውጪ መሆናቸው ተረጋግጧል። ኦፕታ ለአርጀንቲና ብሔራዊ ቡድን ጨዋታውን የማሸነፍ 57.1% ግምት የሰጠ ሲሆን ለስዊዘርላንድ ብሔራዊ ቡድን 18.7% የአሸናፊነት ግምትን ሰጥቷል። በስዊዘርላንድ ብሔራዊ ቡድን በኩል በአማካኝ ስፍራ ከፍተኛ ልምድ ያለው ግራኒት ዣካ እንዲሁም በፊት መስመር ብሬል ኢምቦሎ ልዩነት እንደሚፈጥሩ የሚጠበቅ ሲሆን በአርጀንቲና ብሔራዊ ቡድን በኩል ለሁለተኛ ተከታታይ ጊዜ የዓለም ዋንጫውን ለማሳካት ምን ያህል ርቀት መጓዝ ይችላሉ የሚለው በጉጉት ይጠበቃል።